እንግዲህ በእግዚአብሔር ፈቃድ በመንፈስ ቅዱስ ፈቃድ ይሄ ተከናውኗል። አሁን ከተከናወነ በኋላ የተለያዩ ችግሮች የተለያዩ ቻሌንጆች አሉባልታዎች እየተወሩ ናቸው። ሐቁ ግን አንድና አንድ ነው። ቤተክርስቲያንን ለመገነጣጠል ሳይሆን ቤተክርስቲያንን አንድነቷን ለማጽናት ቤተክርስቲያንን መከፋፈል የሚባለው በአንድ ቋንቋ ብቻ ወንጌል የሚሰበክ ከሆነ በአንድ ቋንቋ ብቻ የሚቀደስ የሚሰበክ አገልግሎት የሚሰጥ ከሆነ ሌላው ህዝብ አንዱን ቋንቋ ያለውን ነባሩን ቋንቋ የማይሰሙ ሰዎች ወንጌሉን ስለማይሰሙ መከፋፈል ማለት በሁሉም የኢትዮጵያ ብሔር ብሔረሰቦች ቋንቋ አለማስተማር ነው። ቦቲን አማንታ ሲኖዶሲ ኦሮሚያ የኛ ሙደመን ሐላ የሮረቲ ኤብሳ ከነዴሩ ጋፋ አማጂ ኩዳፉር በረኩማ ለማፍ ኩዳሻን አከላኮብሰ ጊዜቲ ድሬወን አማንታ ኦርቶዶክሲ ኢትዮጵያ rakko bulchiinsa mana amantaa ortodoksii keessatti yeroo dheeraaf ture furmaatatti gochuuf wan amantaa ortodoksii miseensota sinodoosii haaraa oromiyaa fi akkasumas kibba Itoophiyaa hoogganan abbootii amantaa 26 ol muudaniiru. Haala kanaan guyyaa kaleessaa abbootiin amantaa kunneen rakkoolee bulchiinsa manni amantaa ortodoksii keessummeessaa turtee fi itti jirtu laalchisee ibsa miidiyaaleef kennaniiru. Ibsa sana kan kennan mana amantaa ortodoksii Itoophiyaatti itti gaafatamaa kutaa lallaba wangeelaa godina Iluu Abbaa Booraa Bunnoo Beddellee fi biyya Ameerikaatti ammoo kutaa lallaba wangeela bulchiinsa Minneapolis Minisootaa kan ta'an kabajamoo abbaa Dooktar Abuuna Ewostaatiyos haalli yeroo ammaa miidiyaalee hawaasaa irra deddeebi'uun dhimma hoggantoota sinodoosii haaraa Oromiyaa muudaman irratti adeemaa jiru dhugaarraa kan fagaatedha jedhanii ibsanii dhugaan jirtu garuu waggoota 40 oliif amantoonni keenya afaan isaaniin kadhachuu fi tajaajilamuu dhabuun rakkoo guddaa waan itti ta'eef nutis rakkoo amma amantoota keenya mudatee ture callisneen ilaallu jechuun murtoo seenaa kana dabarsinee jedhan. Itti dabaluunis manni amantaa ortodoksii Itoophiyaa yeroo ammaa kana hooggantoonni ishee gubbaa gajalaatti namoota afaan tokko sabaan tokko ta'antu bulchaa waan jiruuf kun ammoo dhiibbaa guddaa mana amantaa keenyaa fi amantoota keenya akka bittinneessaa jiru ragaa qabatamaa kan qorannoon deeggaramee of harkatti qabannee yeroo baay'ee rakkoon kun akka furamuuf hooggantoota mana amantaa ortodoksii gubbaa gadiitti waliin mari'achuuf yaallusi gaaffii keenyaaf deebii kennuu waan hin barbaanneef akka manni amantaa keenyaa biyyattii bakkeewwan garaagaraa keessatti akka bittinnaa'an taasifameera jechuun himaniiru. ዛሬ እዚህ የተሰበሰብንበት ምክንያት ባለፉት ቀናት ቀደም ሲል ከአንድ 4 ቀን ጥር 14 ቀን 2015 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በስርዓተ ቤተ ክርስቲያን በፍትሐ ነገሥቱ ሕግና ስርዓት መሰረት የኤጲስቆጶሳት ምርጫ ወይም ሹመት ተፈጽሟል። ይህ ሹመት የተፈጸመው ተደጋግሞ እንደተገለጠው የኢትዮጵያን ብሔር ብሔረሰቦችን ያማከሉ ወይም ማዕከል የሆነ ምርጫ ነው፣ አመራረጥ ሹመት ነው። በኢትዮጵያ ውስጥ ብዙ ቋንቋዎች እንዳሉ ይታወቃል። ብዙ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ብዙ ቋንቋ የሚናገሩ ስላሉ ለነዚህ ብሔር ብሔረሰቦች ወንጌሉ እንዲዳረስ በየቋንቋቸው የሚያገለግሏቸው ልጆቻቸውንም አስተምረው ለቅስና ለድቁና ለቅስና ከዛም አልፎ ተርፎ ለአባትነት ለጵጵስና የሚያበቁ ኤጲስቆጶሳትን አገልጋዮችን መጨመር አስፈላጊ ስለሆነ በዚህ ታስቦ እየተደረገ ነው።
እንግዲህ በእግዚአብሔር ፈቃድ በመንፈስ ቅዱስ ፈቃድ ይሄ ተከናውኗል። አሁን ከተከናወነ በኋላ የተለያዩ ችግሮች የተለያዩ ቻሌንጆች አሉባልታዎች እየተወሩ ናቸው። ሐቁ ግን አንድና አንድ ነው። ቤተክርስቲያንን ለመገነጣጠል ሳይሆን ቤተክርስቲያንን አንድነቷን ለማጽናት ቤተክርስቲያንን መከፋፈል የሚባለው በአንድ ቋንቋ ብቻ ወንጌል የሚሰበክ ከሆነ በአንድ ቋንቋ ብቻ የሚቀደስ የሚሰበክ አገልግሎት የሚሰጥ ከሆነ ሌላው ሕዝብ አንዱን ቋንቋ ያለውን ነባሩን ቋንቋ የማይሰሙ ሰዎች ወንጌሉን ስለማይሰሙ መከፋፈል ማለት በሁሉም የኢትዮጵያ ብሔር ብሔረሰቦች ቋንቋ አለማስተማር ነው። አለማስተማር በየቋንቋቸው አለማስተማር መከፋፈል ነው የሚሆነው ማለት ነው። እና ስለዚህ ይህንን ችግር ለመቅረፍ ወተናገሩ በነገረ ኩሉ በሐውርት ተብሎ በተነገረው መሰረት የኢትዮጵያ ብሔር ብሔረሰቦችን የሚወክሉ በተቻለ መጠን አሁን ለጊዜው የኢትዮጵያ ብሔር ብሔረሰቦችን የሚወክሉ አባቶች ተመርጧልና እንግዲህ እንዲህ አይነቱ ምርጫ እንዲካሄድ ከህዝብ ጥያቄ መነሻው ህዝብ ነው፣ ተገልጋዩ ህዝብ ነውና ህዝብ ይጠይቃል። በቋንቋ የንስሐ መግባት ፈልጋለሁ፣ በቋንቋ የእግዚአብሔርን ማመስገን ፈልጋለሁ ብሎ ይጠይቃሉና በዚህ አይነት ለዋናው ማዕከል ወይም ለቅዱስ ሲኖዶስ ጥያቄ ለዘመናት ሲቀርብ ቆይቷል። ተደጋግሞ ተነገረ ስለሆነ ነው እንጂ ያ ጥያቄ አሁን ተመልሷል። የተመለሰውም መቼ ነው ቢባል ጥር 14 ቀን 2015 ዓመተ ምህረት በተደረገው የኤጲስቆጶሳት ምርጫ ነው መልሱ እንግዲህ የመጣው ማለት ነውና ስለዚህ ለህዝብ የሚጠቅም ምርጫ ነው። ሹመት መጠበቅ መቀበልና ስራ ላይ እንዲውል ማድረግ የኢትዮጵያ ብሔር ብሔረሰቦች ግዴታና ግዴታ ይሆናል ማለት ነው። እንደው የነበረውን አንዳንድ ነጥቦችን ለማንሳት በቋንቋ ላይ የነበረው ጥላቻ አንደኛው ኦሮምኛ ነው። በኦሮምኛ ስብከት እንዲሰበክ በእውነቱ አይፈለግም። በመሆኑም በተለይ አሁን በብፁዕ ወቅዱስ አቡነ ጳውሎስ በሳቸው ጊዜ በብሔር ብሔረሰቦች ቋንቋ ወንጌል እንዲሰበክ ተጀምሯል። ጥሩ ጅምር ነበረ። ከዛን ጊዜ ጀምሮ ትንሽ እስካሁን ድረስ በመጠኑ እየተካሄደ ነው ያለው። ግን በስፋትና በጥልቀት ወደ ህዝቡ ገብቶ ለማስተማር ድጋፍ የለም፣ ጥላቻ ነው ያለው። በዚህ ምክንያት በኦሮምኛ ቋንቋ በሌሎችም ብሔር ብሔረሰቦች ቋንቋ በማስተማራቸው በማገልገላቸው ተጠልተው የሚሰደዱ ከስራ የሚፈናቀሉ አልፎ ተርፎም መስዋዕትነት የከፈሉ ህይወታቸውን የገበሩ አባቶች አሉ። ይሄንን እንግዲህ ትልቁ ማስረጃ በሰበታ ቅዱስ ገብርኤል ቤተክርስቲያን የተደረገውን እናውቃለን። በኦሮምኛ ቋንቋ ወንጌል ስለሰበከ ስላስተማረ ብቻ አንድ ካህን ተገርሎ ተገኝቷል። ሌላ ወንጀል ሌላ ኃጢአት ምንም ይሰራ ቋንቋ ስለሰበከ ይሄንን ቋንቋህን አስወግድ እያሉ ሲያስፈራሩት ቆይተው መጨረሻ ተገርሏል ማለት ነው። ሌላው በሐረር በምስራቅ ሐረርጌ ቁልቢ ገዳም የተመደቡት የገዳሙ አስተዳዳሪ ተብለው የተመደቡት አባት ኦሮምኛ ተናጋሪ በመሆናቸው
በአስተዳዳሪነት ተመድበው ብዙ አልቆዩም። ጤነኛ የነበሩ እንዴት እንደሞቱም ሳይታወቅ እቤት ውስጥ ሙተው ተገኝተዋል። ገና ትንሽ ሳይቆዩ ማለት ነው። ይሄ እንግዲህ የኢትዮጵያን ሕዝብ ለማገልገል ቋንቋውንም ለማስፋፋትና ኦሮሞና ሌሎች የኢትዮጵያ ብሔር ብሔረሰቦች በቋንቋቸው እንዲገለገሉና ቋንቋቸውንም እንዲያስፋፉ ልጆቻቸውን በባለቤትነት በዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብቶ እንዲያገለግሉ ለማድረግ የተከፈለ ዋጋ ነው ማለት ነው። እንግዲህ ሌላው በትምህርት ረገድ ኦሮምኛ ተናጋሪዎች ሌሎችም የኢትዮጵያ ብሔር ብሔረሰቦች ወጣት ልጆች ትምህርት እንዲማሩ ቴዎሎጂ፣ ነገረ መለኮት በኮሌጅ በዩኒቨርሲቲ ገብተው እንዲሰለጥኑ እንዲማሩ የተወሰነ እንቅስቃሴ ቢኖርም በብዛትና በጥልቀት እንዲማሩ ግን አይደረግም። ወንጌሉ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ እንደተናገረው ወደ ጠፉት በጎች ሂዱ ነው የሚለው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው የጠፋውን ለመፈለግ ነው። የጠፋው ማን ነው? አዳምና የልጅ ልጆቹ ከገነት ወደ ሲኦል ከገነት ስለተባረሩ ከደስታ ቦታ እግዚአብሔርን ከሚያገኙበት ቦታ ከክብር ቦታ ስለተሰደዱ ያንን ለመመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆነዋል፣ ተሰቅለዋል፣ ሙተዋል፣ ከሙታን ተለይቶ ተነስቶ ትንሣኤያችንን አረጋግጠዋል። በዚህ አይነት ዋጋ የተከፈለበትን ለሰው ለማዳረስ ሰው በሚችለውና በሚናገረው ቋንቋ ማስተማር ተገቢ ነው። ስለዚህ እነዚህ የብሔር ብሔረሰቦች ልጆች በየቋንቋቸው እንዲማሩ ካለማድረጉም እንካሬጅ ወይም መበረታታትን ሳያገኙ ከመቅረታቸውም አልፎ ተርፎ አንዳንድ ወደ ኮሌጅ የሚገቡ ቢኖሩም ከማበረታታትና እንዲሰለጥኑ ከመገፋፋት ወይም ከማበረታታት ይልቅ ስነ ልቡናቸው እንዲሰበር እንዲባረሩ ከኮሌጅ ውስጥ በሆነ ባልሆነ ምክንያት ከኮሌጅ እንዲባረሩ ተደርጓል። ለዚህ ትልቁ ማስረጃ በዘንድሮ ዓመት ብቻ ሌላውን መቼም ያለፈውን ብዙ ነው ያለው። በዘንድሮ ዓመት ብቻ ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ 16 ኦሮምኛ ተናጋሪ የኦሮሞ ልጆች ተባረዋል። ከኮሌጅ 16 ተመርጠው ከኮሌጅ ተባረዋል። ለምንድን ነው እንደዚህ የሚደረገው ብለን ብንጠይቅ ያው ለቋንቋ ያለው ጥላቻ ወይም ግዴለሽነት ንቀትም ሊሆን ይችላል እና ስለዚህ ይሄ እስከ መቼ ይቀጥላል? መቀጠል የለበትም። ያሉ ችግሮች እነዚህ ናቸው ለማለት ፈልጌ ነው። እና ሌላው በኦሮሚያና ብሔር ብሔረሰቦች ውስጥ ያሉት ተቋማት አንዳንድ የካህናት ማሰልጠኛዎች አሉ። የአብነት ትምህርት ቤቶች አልፎ አሉ። እነሱ እንዲያድጉ አይፈልግም። ወደ ኮሌጅ ከፍ እንዲሉ አይፈልግም። ለምን? የአካባቢው ልጅ ተምሮ እንዳይወጣ ማለት ነው። እንግዲህ የአካባቢው ልጅ በቋንቋው ተምሮ ካልወጣ ለህዝቡ ተደራሽ ካልሆነ ህዝቡን ወንጌል ካላስተማረ የቺ ሃይማኖት እንዴት ትሰፋለች? አዎ በማያውቁት እንዴት ያምናሉ? ሳይማሩ እንዴት ያምናሉ? ሳይሰሙስ እንዴት አድርጎ ማመን ይቻላል የሚል የእግዚአብሔር ቃል አለ። ስለዚህ ተቋማቱን እንካሬጅ ማበረታታት ሲገባ እነዚህ ኮሌጆች እንዳያድጉ ነው የሚደረገው። እንዳያድጉ ይደረጋል ማለት ነው። ይሄ ማስረጃም አለው።
እንደው ትልቁ ምሳሌ አድርገን ማንሳት ይቻላል። በኢሉባቦር ውስጥ ያለው የአብነት ትምህርት ወይም የካህናት ማሰልጠኛ በእውነት ለብዙ ዘመናት ረጅም ዓመት ያገለገለ ነው። በአካባቢ ያሉትን ሀገሮች እንደነ ጅማ፣ እንደነ ጋምቤላ፣ እንደነ ሸካ፣ ሚዛን ማለት ነው የሚባሉትን ጉሙዝ፣ ቤኒሻንጉል ጉሙዝ እንዲህ ያሉትን ሀገሮች ሲመግብ የቆየ ብፁዓን ሊቃነ ጳጳሳትን ያፈራ የካህናት ማሰልጠኛ ወደ ኮሌጅ ይደግ እና የአካባቢው ልጆች በቋንቋቸው ተምረው ተደራሽ ያድርጉት ተብሎ ብዙ ጊዜ ጥያቄ ለቅዱስ ሲኖዶስ ሲቀርብ ነበረ። ግን ተግባራዊ እንዳይሆን ተደርጓል። እየተገላበጠ በእውነት በእኔ ጊዜ ደርሶ እኔም እንደው ሙሉ ኃይሌን ተጠቅሜ ሞክሬ ነበረ፣ ሳይሆን ቀርቷል። ይሄ የሚያሳዝን ነገር ነው በእውነት። እና አድሎነት አለ፣ ወደ አንድ አካባቢ ማድላት አለ፣ ለአንድ ቋንቋ ማድላት አለ፣ ለአንድ አካባቢ ማድላት አለ። ይሄ ቤተ ክርስቲያኒቷን ይጠቅማታል ወይስ ብለን ስንጠይቅ አይጠቅማትም፣ ይጎዳታል እንጂ። ወንጌል እንዳይሰራጭ ነው የሚያደርገው፣ ጥላቻ ነው የሚያመጣው። ሰው ካልተማረ ካላመነ እንዴት አድርጎ ይቀበላል እምነቱን? የኔ ሃይማኖት ነው፣ የኔ እምነት ነው፣ የኔ ቤተ ክርስቲያን ነው ብሎ ለመቀበል እኮ ማመን አለበት፣ መማር አለበት። ከተማረ ደግሞ ያምናል ማለት ነውና የኔ ቤተ ክርስቲያን የኔ ሃይማኖት ነው ብሎ ከማመንና ከመናገር ይልቅ አሁን እየተባለ ያለው ሁላችንም እናውቀው ጉዳይ ነው። ይህ ሃይማኖት እኮ የገሌ ሃይማኖት ነው እየተባለ ነው፣ ስም እየተጠራ ማለት ነው። ታዲያ እስከ መቼ ይቀጥላል? ይሄ የአስተዳደር ጉድለት ነው፣ የአመራር ጉድለት ነው። ማስተካከል ቀኖና ይባላልና አስተዳደሩን አስተካክሎ ወንጌሉ ለሕዝቡ እንዲዳረስ ማድረግ አስፈላጊ ነው ማለት ነውና ስለዚህ እንዲህ ያሉት ችግሮች በሕዝብ ውስጥ ቅራኔን ፈጥሯል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር ላይ የሚደረገው አድሎ፣ ሌላውን ቋንቋ አለማበረታታት ትንሽ ቅሬታ ፈጥሯል ማለት። ከሌላው ብሔረሰብ ከሌላው ሕዝብ ቄስ አለመውጣቱ፣ ዲያቆን አለመውጣቱ፣ ጳጳስ አለመውጣቱ ቅራኔን ፈጥሯል ማለት ነው። ይሄ ደግሞ በሃይማኖት ብቻ በቤተ ክርስቲያን ውስጥ ብቻ ተወስኖ የሚቀር ሳይሆን ለወደፊት ለሀገርም የሚተርፍ ጥላቻ ሊሆን ይችላል። ይህንን መቅረፍ ያስፈልጋል። ይህንን አስወግዶ የኢትዮጵያ አንድነት እንዲመጣ፣ ሰላም፣ ፍቅር፣ አንድነት እንዲመጣ ለሁሉም ተደራሽ የሆነ ወንጌል ማስተማር በየቋንቋው ወንጌሉ እንደተናገሩ በነገረ ሁሉ በሐውርት በዓለሙ ሁሉ ቋንቋ ተናገሩ እንዳለው የኢትዮጵያ ሊቃውንት ጳጳሳት በዓለሙ በኢትዮጵያውያን ሁሉ ቋንቋዎች ወንጌል መስበክ ይገባቸዋልና ይህንን ችግር ማስቀረት አለብን ማለት ነው። ሌላው ያለው ችግር ስለ ሌሎች ብሔረሰቦች የሚናገረውን ሰው መቃወም ነው። ለምሳሌ በቅዱስ ሲኖዶስ ስብሰባ ላይ ሆነን ከኦሮሚያ የተነሳ ጥያቄ አለ፣ ከህዝብ የተነሳ ጥያቄ። ያንን ለምንድን ነው በአጀንዳነት ይዛችሁ ማንወያይበት ብለን እንደ ቅዱስ ሲኖዶስ አባልነት ይመለከተናልና ጥያቄ ስናቀርብ ትኩረት አይሰጡትም። ጨርሶ የሚሰማም ሰው የለም እና አፍኖ ማስቀረት ነው። አንድ ጊዜ የህዝብን ጥያቄ አፍኖ ማስቀረት ሌላ ችግር ያመጣል። ይህ የሃይማኖት ጉዳይ አምኖ የመቀበል ጉዳይ ነው እንጂ የግዴታ ጉዳይ አይደለም። በግድ ሰውን ማሳመን መግዛት አይቻልም። እነሱ ተጠባቂዎች ናቸው፣ እኛ ጠባቂዎች ነን። አልፈልጋችሁም ካለሳ የህዝብ አንድ ቀን ተነስቶ የኛ አባቶች አይደላችሁም፣ እናንተ እውነተኞች አባቶቻችን አይደላችሁም፣ በቋንቋችን አታስተምሩንም፣ ልጆቻችንን ቄስ፣ ዲያቆን፣ ጳጳስ አድርጋችሁ አላወጣችሁልንም ብሎ ቢናገር አልፈልጋችሁም ካለ ምንም ማድረግ አይቻልም። ለነገሩ ሰው ቤተክርስቲያኑን እየለቀቀ እየወጣ ነው።
ያንን ነው የሚያሳየው። ወደ ሌላ ሃይማኖት እየገባ ነው እና ስለዚህ ይሄ ችግር መቀረፍ እስከ መቼ ይቀጥላል? መቀረፍ አለበት ብለን ይሄንን ሁሉ እርምጃ የወሰድነው ለዚህ ነው ማለት ነው። ለሌሎች ብሔር ብሔረሰቦች ለሁሉም ሁሉ ፍጥረት ሲቦ ለእግዚአብሔር ፍጥረት ሁሉ ነፍስ ያለ ሁሉ እግዚአብሔርን ማመስገን ይገባዋል ይላልና ቅዱስ መጽሐፍ። ለሰዎች እኛ የቆምነው ለራሳችን አይደለም። እኛ አባቶች ለሕዝብ ነው። በጎቼን ጠብቁ፣ ጠቦቶቼን፣ ግልገሎቼን ብሎ እንደተናገረው ወጣቱን፣ አዛውንቱን፣ ሽማግሌዎቹን፣ ልጆችን፣ ሕፃናቱን መጠበቅ፣ ማስተማር፣ ማጽናት፣ ማሻገር ማለት ልጆች ማውጣት ማለት ነው። ቅዱስ ጳውሎስ ጢሞቴዎስን ከአሕዛብነት አስተምሮ አሳምኖ አጥምቆ በዛው በሕዝቡ ላይ ኤጲስቆጶስ አድርጎ እንዳለፈ እኛም አባቶች አስተምረን በቋንቋቸው አስተምረን አሳምነን አጥምቀን ኤጲስቆጶስ አድርገን መሄድ ነው። ከአንድ አካባቢ ብቻ ካልመጣ ማለት የለብንም። መጽሐፉ እንደዚህ አይልም። በመጽሐፉ በሕጉ መሰረት መሄድ ይገባናል ብለን ይህን ስራ ሰርተናል ማለት ነውና ሌላው ያለው ችግር ሌላው ሕዝብ ተተኪ ትውልድ እንዳይወጣ ማድረግ ነው ብዬ ተናግሬዋለሁ። ተመሳሳይ ነው። keessumaa jedhan kabajamoo abbaa Dooktar Abunaa Ewosxaaxiyoos waggaa 2 dura Oromiyaa keessaa magaalaa Sabbataatti luba Phexros Tasfaayee namni jedhamu maaliif afaan Oromootiin saba kee tajaajilta jedhamee rasaasaan adda rukutamee kan ajjeefame akkasumas godina lixa Wallaggaa magaalaa Najjootti kan dhalate faarfataa afaan Oromoo mana amantaa Ortodoksii keessatti yeroo jalqabaaf nama faarfannaa kaasetta 3 ol baase maaliif afaan Oromootiin faarfannaa baastee uummata kee tajaajilta jechuun magaalaa Finfinnee keessatti kan ajjeefame du'aa isaa kan argamee fi hojjettoota wangeelaa baay'ee kan afaan isaaniin saba isaanii warreen tajaajiluuf kutannoo qaban humnaan mana amantaa isaanii keessaa dhiibanii baasuu akkasumas sadarkaa guddina tajaajilaa garaagaraa irratti saba tokko qofaa filanii loogiin ol guddisuu luboonni diyaaqonoonni Phaaphaasiin saba tokkorraa filamaa turuun rakkoo bulchiinsa mana amantichaa keessatti daran uumee jira jechuun himaniiru.